ሳይታክቱ መጸለይ፣ ሳይታክቱ ዘወትር መጸለይ ይቻላል? መድኃኒታችን ጌታችን ኢየሱስ ክርስቶስ ሳንታክት ዘወትር እንድንጸልይ አስተምሮናል። ተወዳጆች እንደምን ሰነበታችሁ? የእግዚአብሔር ቃል ከሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 8 ያለውን አነብና እንጸልያለን። የእግዚአብሔር ቃል እንዲህ ይላል። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበረ። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ። ተወዳጆች ይህንን ምሳሌ የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ስለ ጸሎት አስፈላጊነት፣ ጸሎት ደግሞ በትጋት በእምነት በትዕግስት በልብ ስፋት እንድንጸልይ ሲያሳስበን ጌታችን ኢየሱስ ክርስቶስ ሳንታክት ዘወትር እንድንጸልይ በማለት ይህንን ምሳሌ ለደቀ መዛሙርቱ እንዲሁም የእሱን ትምህርት ለመስማት ለተሰበሰቡት ሁሉ ይህንን እውነት ሲናገር እንመለከታለን። ተወዳጆች የሚያታክት ክፉ እንዳለ በዚህ ቃል ውስጥ እንመለከታለን። እንዳንጸልይ፣ የእግዚአብሔርን ፊት እንዳንፈልግ፣ ከእግዚአብሔር ጋር እውነተኛ ህብረት እንዳናደርግ፣ ሁልጊዜ በህይወታችን ትግል ውስጥ የሚከተን ክፉ ባላጋራ ጠላት እንዳለ ይህ ክፍል በተዘዋዋሪ ያሳየናል። እንድንታክት የሚያደርገን ነገር ጸሎት ለመጸለይ ፍላጎትን ማጣት፣ ወደ እግዚአብሔር ቤት ለመሄድ ፍላጎትን ማጣት፣ የእግዚአብሔርን ቃል ለማንበብ ለማጥናት ፍላጎትን ማጣት፣ እንዲህ አይነት ስሜት እንዲሰማን የሚያደርግ ክፉ ባላጋራ አለ። ለሰው ልጆች 3 ዋና ጠላቶች እንዳሉት የእግዚአብሔር ቃል ይናገራል። ይኸውም አንደኛ ይሄው ክፉ ዲያብሎስ ሲሆን፣ ሁለተኛ ዓለም ነው። ሌላው ደግሞ የራሳችን የሥጋ የክፉ ሐሳብ ነው። ሰው እነዚህን ክፉ ኃይላትን ማሸነፍ የሚችለው ሁልጊዜ ወደ እግዚአብሔር ወደ አምላኩ ሲቀርብ ነው። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ይህንን ታላቅ መሰረታዊ እውነተኛ ከእርሱ ጋር ህብረት የምናደርግበትን ትምህርት ለማስተማር ጌታችን ኢየሱስ ክርስቶስ የተናገረው ምሳሌ እግዚአብሔርን የማይፈራ ሰውንም የማያፍር ይህ ዳኛ ፊት ቀርባ ይህቺ መበለት ባሏ የሞተባት ሴት ዘወትር አንድ ቀን ፍርድ ይፈርድልኛል ብላ ያለመታከት ስትሄድ እንመለከታለን። ይህቺ መበለት በእውነት በእግዚአብሔር ላይ የታመነች ትመስላለች። እንደገና ይህችን መበለት ስንመለከታት የማትሰለች፣ አንድ ጊዜ ፍርድ አገኛለሁ በማለት በመጠባበቅ ሁልጊዜ ሄዳ ያለመታከት የምትሄድ ነው። ደግሞም ተስፋ የሚያስቆርጥ ነገር ብዙ ነገር ሰምታ ይሆናል። ቢሆንም ተስፋ በሚያስቆርጠው በሁኔታዎች ሳትረበሽ፣ ነገር ግን አንድ ቀን ፍርድ አገኛለሁ በማለት ደጋግማ አያሌ ቀን ብዙ ቀኖችን የሄደችው ይህቺ መበለት ይህንን የአመፀኛውን ክፉን ዳኛ ልብ አሸበረችው። ሁልጊዜ ጸንታ በመገኘቷ በስፍራዋ ላይ በመሆኗ ይህ ዳኛ ሲረበሽ እንዲህ በማለት ሲናገር እንመለከታለን። ምንም እግዚአብሔርን ባልፈራ ሰውንም ባላፈር ይቺ መበለት እየመጣች ስለምታደክመኝ እፈርድላታለሁ አለ። ቅን ፍርድ አይደለም። ነገር ግን ምን አይነት ፍርድ ነው? ሁልጊዜ ነገሯን እውነት መሆኑን እንኳን ቢያውቅ እሱ ያደረገው ነገር ምንድን ነው? ሁልጊዜ ስለምትመጣ ስለምታደክመኝ በቃ ዛሬ ፍርድ ይፈረድላታል አለ። ተወዳጆች በጽድቅ በእውነት እግዚአብሔርን የምንፈልግ የእግዚአብሔርን ደጅ የምናንኳኳ እግዚአብሔር አምላካችን እንዴት ፈጥኖ አይፈርድም? ይፈርዳል። ይህ ክፍል የሚናገረን ይህ ነው። ጌታ ኢየሱስም ይህንን ምሳሌ ከነገራቸው በኋላ እንግዲህ አመፀኛ ዳኛ ያለውን ስሙ፣ እንኪያስ
እግዚአብሔር ቀንና ሌሊት ወደ እርሱ ስለሚጮሁ ምርጦቹ አይፈርድላቸውም? እላችኋለሁ ፈጥኖ ይፈርድላቸዋል በማለት ጌታችን ኢየሱስ ክርስቶስ ተናገረ። ተወዳጆች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሱ ፊት በመፈለግ በእውነት የምናደርገውን ጩኸት፣ ልመና የሚሰማ ጌታ አምላክ ስለ እኔና ስለ እናንተ የሚራራ አባት እንዳለን እንድናስብ ይህ ክፍል ያሳስበናል። ለዚህ ነው እዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ እላችኋለሁ ፈጥኖ ይፈርድላቸዋል፣ ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆንን በማለት ጠየቀ። ተወዳጆች፣ ጸሎት ያለ እምነት ድካም ነው። ጸሎት በትዕግስት በእግዚአብሔር ፊት ቆይታ ኖሮን እንድንጸልይ እግዚአብሔር አምላካችን ይፈልጋል። ያለ እምነት የምናደርገው ነገር ከንቱ ነው። እምነት በጸሎት ውስጥ ትልቅና ቁልፍ ነገር እንዳንታክት ያደርገናል። ደግሞ እግዚአብሔር ፈጥኖ እንደሚመጣ እንደሚፈርድልን በልባችን ውስጥ ያለውን ሸክም በእምነት በእግዚአብሔር በአምላካችን ፊት እንድናፈስ ድፍረት፣ ኃይል፣ ጉልበት የሚሆነን እምነት ነው። በእግዚአብሔር ላይ ባለን ሕያው እምነት እግዚአብሔር ጻድቅ ፈራጅ ነው። ዛሬ ብዙዎቻችን በጸሎት በቤታችን እንደገና በቤተ ክርስቲያን በብዙ ነገር የታከትንበት ያደከመን ያሰለቸን ነገር ላይ ዛሬ እግዚአብሔር መለስ ብለን ራሳችንን በማየት የእግዚአብሔር የአምላካችን ፊት እንድንፈልግ ይህ የእግዚአብሔር ቃል ያሳስበናል። ሳንታክት እንድንጸልይ የሚያደርግ የእግዚአብሔር ጸጋውን ይሰጠናል። ወደ እግዚአብሔር በቀረብንበት ጊዜ እግዚአብሔር አምላካችን በመለኮታዊው ጸጋው ያስበናል። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ በማለት የእግዚአብሔር ቃል ይናገራል። ተወዳጆች፣ ወደ እግዚአብሔር ወደ አምላካችን ፊት ስንቀርብ እግዚአብሔር አምላካችን የሚያበረታውን የሚያቆመንን ፊቱን በትጋት የምንፈልግበትን ጸጋ አብዝቶ ለእኔና ለእናንተ ይሰጠናል። ክብር ለእግዚአብሔር ለአምላካችን ይሁን። በዚህ ስፍራ ላይ ጌታችን ኢየሱስ ክርስቶስ ያስተማረው ትልቁ ትምህርት ምንድን ነው ብለን ስንጠይቅ ሳንታክት ሁልጊዜ ፊቱን እንድንፈልግ ነው። ጌታ ኢየሱስ ክርስቶስ በመጨረሻው ሰዓት ለደቀ መዛሙርቱ የተነገራቸው ቃል ከእኔ ጋር ለአንድ ሰዓት እንኳን ልትተጉ አልቻላችሁም በማለት ጌታ ኢየሱስ ክርስቶስ ተናግሯል። ተወዳጆች፣ ዛሬ እኔና እናንተን ያታከተን ነገር ምንድን ነው? እግዚአብሔርን እንዳንፈልግ ያደረገ በዙሪያችን ያሉ ሁኔታዎች፣ አስፈሪ ነገሮችን ሁሉ ከዚህ ከበባ ውስጥ ወጥተን ወደ እግዚአብሔር ወደ አምላካችን ፊት እንድንቀርብ እግዚአብሔር አምላካችን ይናገረናል። እግዚአብሔር አምላካችን ለሚጠሩት ቅርብ ነው። ክብር ለኢየሱስ ይሁን። እግዚአብሔርን በምንፈልግበት ጉዳይ ላይ እግዚአብሔር ይመጣል። እግዚአብሔር ይፈርዳል። እግዚአብሔር ጻድቅ ፈራጅ ነው። እዚህም ክፍል ላይ ኢየሱስ ክርስቶስ የተናገረው እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ እግዚአብሔር አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል በማለት ኢየሱስ ተናገረ። ተወዳጆች፣ የእግዚአብሔር እጅ እንድትመጣ ካለንበት ጉስቁልና መከራ እንድንወጣ እንደገና በዙሪያችን ያለ ደስ የማያሰኘንን ነገር አልፈን እንድንሄድ የእግዚአብሔር አምላካችን ፊት ጸንተን እንድንፈልገው ይህ የእግዚአብሔር ቃል ያሳስበናል። ሳንታክት ተወዳጆች፣ በአንድም በሌላ ሁኔታ ውስጥ ተስፋ ቆርጠን አዝነን ታክተን ያለን ሰዎች ዛሬ ወደ እግዚአብሔር ወደ አምላካችን ወደዚህ ወደ ጸጋው ዙፋን ፊት እንድንቀርብ ይህ የእግዚአብሔር ቃል ይናገራል። ነገር ግን የሰው ልጅ በምድር በመጣ ጊዜ እምነትን ያገኝ ይሆንን አለ። ተወዳጆች፣ ጸሎታችን እግዚአብሔርን ደስ በሚያሰኝ በእምነት በእግዚአብሔር ፊት እንድናቀርበው እግዚአብሔር ይፈልጋል። በዚህ ስፍራ ላይ በእግዚአብሔር ፊት ቆይታ እንዲኖረን ሳንታክት በእምነት እንድንጸልይ በትዕግስት ደግሞ የጸሎት መልሳችንን እንድንጠባበቅ ሁልጊዜ በልባችን ውስጥ የሞላውን ሸክም በልባችን ውስጥ እንድንጸልይ እንድንቃተት የሚያደርገንን በውስጣችን የሚሰማንን ስሜት የከበደንን ሸክማችንን ወደ እግዚአብሔር ወደ ጸጋው ዙፋን ፊት እናምጣው። እግዚአብሔር አምላክ ለጥያቄያችን ሁሉ መልስ አለው። ለዚህ ነው የእግዚአብሔር ቃል እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ ይላል። ተወዳጆች፣ ጸሎት አንድ በልባችን ውስጥ ያለው በዙሪያችን የምናያቸውን ጥያቄዎችን ሁሉ ይዘን በሚወደን በሚራራልን አምላካችን ፊት ይዘን የምንቀርበው ነው። ያን ጊዜ የእግዚአብሔር መለኮታዊው እጅ ይገናኘናል።
ካለንበት ጥያቄ ካለንበት የኃጢአት አረንቋ ጨለማ እግዚአብሔር አምላክ ነፃ በማውጣት ክንዱን በሕይወታችን ውስጥ ይገልጻል። ክብር ለእግዚአብሔር ለአምላካችን ይሁን። በዚህ ክፍል ውስጥ ያየነው ትልቁ እውነት ይህ ነው። እግዚአብሔር አምላካችን ዛሬም በተለያዩ ጥያቄዎቻችንን በተከበብንበት ነገር ሁኔታዎች አለወጥ ባለብን ነገር ላይ ባደከመን ባታከተን ነገር ላይ ዛሬ ጨክነን በእግዚአብሔር በአምላካችን ፊት እንጸልይ። እግዚአብሔር የጸሎት መልሳችንን ሊሰጠን ቅርብ ነው። እስኪ እንጸልያለን። የሰራዊት ጌታ ቅዱስ እግዚአብሔር አባታችን አምላካችን ስለተናገርከን ስለ ሕይወት ቃል እናመሰግናለን። ሳንታክት ዘወትር እንድንጸልይ የእግዚአብሔር መንፈስ ቅዱስ ስላሳሰብከን እናመሰግናለን። ዛሬም ወገኖቼ በሕይወታቸው፣ በኑሯቸው፣ በጤንነታቸው፣ በኢኮኖሚያቸው፣ በስራቸው፣ በመውጣት በመግባታቸው ያለባቸውን ጥያቄ ሁሉ ይዘው ወደ ጸጋ ዙፋን እንዲቀርቡ እግዚአብሔር አቅም ብርታት እንዲታደስ ጸልያለሁ። በጸሎት ሕይወታችን ውስጥ እንዳልተሰማን እግዚአብሔር እንድንጸልይ የሰጠንን ጸጋ እንድናባክን የሚያደርግ ማንኛውም የክፉ አሰራርና አደራረግ የጠላት ተግዳሮት ሁሉ በጌታ በኢየሱስ ክርስቶስ ስም የተሰበረ እንዲሆን እጸልያለሁ። የጨለማው ኃይልና ጉልበት በኢየሱስ ክርስቶስ ስም እንዲመታ እጸልያለሁ። የእግዚአብሔር መንፈስ ቅዱስ ሆይ መለኮታዊው እጅ እንዲያገኘን በእውነት እግዚአብሔርን በመራብ በመጠማት እግዚአብሔር ደግሞ ፈጥኖ እንደሚመጣ እንደሚፈርድልን አምነን ወደ ጸጋ ዙፋን በእምነት እንድንቀርብ እኔንም ደግሞም ይህንን የእውነት ቃል የሰሙትን ወገኖችን ሁሉ እንድታስብ እጸልያለሁ። ስምህ ይባረክ። በእያንዳንዳችን ውስጥ ስላስቀመጥከው ታላቅ ጸጋ እናመሰግናለን። ደግሞም ጸጋ ዙፋንን በእምነት በመፈለግ አንተን ደስ የሚያሰኝ ሕይወት መኖር እንድንችል እርዳን። ክብር በሰማይና በምድር ላንተ ይሁን። በጌታ በኢየሱስ ስም ጸልየናል፣ አሜን። ተወዳጆች እግዚአብሔር ይባርካችሁ። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ኅብረትና አንድነት ከአሁን እስከ ዘላለም ከሁላችን ጋር ይሁን፣ አሜን።